እንደመሳሳልሽ ታውቂያለሽ። ተነሱብህ ሰዎቹ ሲነሱብህ ነው እንዴ? ክርስቲያን ወገኖች ሰላም ብያለሁ። የዛሬው ቪዲዮ እንግዲህ እንደምታውቁት ምነወር ሴቶችን በተለይ ያልመከረው ነገር የለም። በጣም ነው የመከረን ነው የሚባለው። ወንዶችንም የተወሰነ መክሯል። ግን ምክርና ቡጢ ለሰጩ ቀላል ነው የሚባል ነገር አለ። ያ ሰውዬ የሚመክረው ሰውዬ በሱ ህይወት ውስጥ ያንን ነገር ይተገብረዋል ወይ የሚለው ነው ዋናውና እስኪ ዛሬ እንግዲህ ምን እንዴት ተፈጠረ አብረን እንይ። ከዛ በፊት ግን ስንቶቻችሁ ናችሁ ምነወር ሚስትና ልጅ እንዲያለው የምታውቁ? እኔ አላቅም ለራሴ ትዳር ከትንት ቀን በፊት ለሽያጭ ራሱን እንዲያወጣ ነው ማቀውና እስኪ እንስማ ምን ተፈጠረ። ከዚህ በላይ ስትረስ ውስጥ መግባት የለብኝም። መልካም ነገር ነው የምመኝልሽ ብዬ የራሴን ህይወት ለመጀመር በአደባባይ የታችን አሲያ ቤት ሚስት እየተፈለገልኝ ነው። እውነት ነው። አንድ ማወቅ ያለብሽ ነገር እስከ 4 ማግባት እንደምችል እንዳትረሽ። ግን እኔ አንቺ ለኔ ማለት እችን 4 ሁሉም ሰው ያውቃታል። ማንኛውም ሙስሊም የፈለገ ጃሂል ቢሆን 4ን በጣም ነው የሚያውቀው። አንድ 4 ሚስት ነሽ ለኔ። ግን ባህሪሽን ማስተካከል አልቻልሽም። ሳታውቂው ምን እንደነካሽ አላውቅም። በጣም ብዙ ነገሮች ተቀይሮብኛል። መግባባት አልቻልንም። ቤት ስገባ ሰላም የለኝም፣ ስወጣ ሰላም የለኝም። ቤቴ በቃ ኖርማል እስር ቤት ሆኖብኛል። ቤቴ የምገባበት ሰዓት ሲደርስ በጣም ነው የሚጨንቀኝ። ስለዚህ እኔ እንደዚህ ሆኜ አንቺ የኔን መኖር የኔን ሰላም እዚህ ጋር ሴት ልጅ የምትጨቃጨቀው ማለት ነው ትዳሯን ስለምትፈልገውና ትዳሯን ለማዲያን ብላ ነው። ለሌላ ነገር ለምንም አይደለም። ግን ትጨቃጨቃለች ያለበትን መስፈርቱን ወዲ ኋላ ላይ ታዩታላችሁማ። የአንድ ሴት ዝም ካለች ነው አደጋው። ዝም ካለች በቃ መኖር አትፈልግም፣ አቁማለች፣ ከሱ ጋር መኖሯን አቁማለች ማለት ነው። ግን ሴት ልጅ የምትጨቃጨቀው በቃ ህይወቷን ለማስተካከል ይሄ ሰውዬ ትክክለኛ መንገድ ላይ ካልሆነ እንዲመለስ ነው። በወንዶች ዘንድ ደግሞ ጭቅጭቅ ነው። ኦኬ ምትፈልጊ ከሆነ እንዳገባ ተይኝ፣ ግን ሁሌም ልቤ ውስጥ አለሽ። ያንተ ልብ ምን ይሆነኛል? ቀጥልበት። ያንተ ልብ ምን ይሆነኛል? በጣም ነው የተመቸኝ። በጣም የሚያስቀው ፓርት ይሄ ነው። በልቡ ውስጥ ናት፣ ግን ሚስት እየፈለገ ነው። በልቡ ውስጥ ናት፣ ሚስት እየፈለገ ነው። ይሄ ምን አይነት ሎጂክ እንደሆነ ራሱ አይገባኝ። እሺ የምትገባው ሴትዮ ምን ሊውጣት ነው? ልቡ ኦሬዲ ከልጆቹ እናት ጋር ነው ያለው። እሺ ሚስቱስ ያሽኛይቱ ምንድን ናት? እኔ እኮ በጣም ነው የሚገርመኝ። ሁሌም በልብ ውስጥ ናት። በተአልዩ ቀጥል። አይ እና ወልዩ አንድ ማወቅ ያለብህ ነገር መሰረታዊ ነገር እኔ ሳታስፈቅደኝ በራሷ ፈቃድ ከጓደኛዋ ኢክራም ጋር ተነጋግረው ነው ኢክራምም አለችበት ዱባይ ሄደችው። ይሄ በራሱ ይሄ ራሱን የቻለ ያው እንግዲህ አለመመካከር ጥፋት ሊሆን ይችላል። ግን ምክንያት ይኖራታል። እንደዚህ ያደረገችበት መቼም የሰው ልጅ ያለ ምክንያት እንደዚህ ያደርጋል ብዬ አላስብም። የሆነ የራሷ ምክንያት አላት። ወላሂ አለም እዚህ ላይ አይደለም ባልና ለማክበር ባል ሳይፈቅድ ዝም ብሎ ብድግ ብሎ ተነስቶ መሄድ። ከዛ ደግሞ ማለት ነው እዛ ዱባይ ከሄደች በኋላ እኔን ለማናደድ በጣም የሚያማምሩ ልብሶች የለበሰች ምናምን ቪዲዮ ትሰራለች፣ በአሽሙር ትናገራለች ምናምን። ኦኬ ጨዋታው እንደዚህ ነው ምናምን ብዬ እኔ እንግዲህ የራሴን መንገድ እየፈለኩኝ ነው። እኔ እሷ ግን የእሷን ጥሩ መክፈል ያለብን መስዋዕት እንክፈል። አልጋ ላይ ብደርስብን አስገድደው ነው ብላ ነበር የምትናገረው። ይህን ያህል ነው ባሌ ማምኖ ብላ ነበር የምትናገረው። አሁን ተቀይሮ ግን ለምን ሰላም አልክ? ጭቅጭቅ ነው። ሀታ በጣም የሚገርም ነው የሚያጅበው ነገር ወልዩ በጣም እንድትሰማኝ የሆነ ቪዲዮ እንኳን ተመችቶኝ ሴት ከሆነች ልብ ቅርጽ እንኳን መላክ አልችልም። ተመልከቱ። የሆነ ቪዲዮ ተለቆ ሴት ከሆነች ልብ ቅርጽ መላክ አልችልም። ልብ ቅርጹ ለምንድን ነው የሚላከው? ሲጀመር እሱ እኮ ለአንድ ወንድ ልብ ቅርጽ ብትልክ እኮ አይፈቅድም። እሱ ግን ልብ ቅርጽ መላክ ይፈልጋል ለሌላ ሴት። ሀሳቧን ከሆነ የወደደው ላይክ እንዴት ነው የሚደረገው?
ያ ማለት ሀሳቡ ተመችቶታል። ልብ ቅርጹ ምን አመጣው? ስክሪንሹት አድርጋ ነው የምትልክልኝ። ፌስቡክ መጠቀም አልችልም። ስክሪንሹት ነው ማድነቅ አልችልም። ከዚህ በላይ እስር ቤት ጭንቀት፣ ከዚህ በላይ ምን አለ? ሰላሜን አጥቻለሁ፣ ጨርሻለሁ። ነ የራሴን ደግሞ ልናገር፣ ከዛ አልዩ ይፍረደን። እኔ እናንተ አሁን ከተጋባን ስንት ጊዜ ሆነን? ኦልሞስት ንካካሰርን አሁን 4ኛ ዓመታችን ነው። ንካካስ ስንት ልጆች አለን? 2። እስከ ዛሬ ድረስ ኢትዮጵያ ከገባ በኋላ እንግዲህ አስቡ፣ 2 ልጅ አላቸው። ጭራሽ 2 ልጅ አለው ሰውየው። ጉድ ያኔ ጭራሽ ባለ 2 ልጅ ነው። ባለ 2 ልጅ እንደመሳሳልሽ ታውቂያለሽ። ተነሱብህ ሰዎቹ ሲነሱብህ ነው እንደምትነግረኝ። መውደድህ እኮ እየሰጠህ አይደለም ማሪ። መውደድ ብቻ መስጠት ምንድን ነው? ጎሎብሽ ያውቃል። አድርግ ያልክሽ ነገር አላደርግም መስጠት ማለት ነው። ምን አልከኝ? ያለሽ ቆሸሽብኝ አልከኝ። ቆሸሽ ማለት እኮ አሁን ይሄ ሳይሽ አምሮብሻል። ራስሽን እዚህ አትጠብቂም ነበር ለበልሽ እንጂ የዚህ የመስጠት ችግር አለብን። አያችሁ ወንዶች ማለት ነው። አሁን እንግዲህ እሱ ምንድነው ቅድም ላይ እንትን ብሎ ነበረ። ያኔ አሁን ዱባይ ከሄደሽ በኋላ ቆንጆ ልብስ እየለበሰሽ ምናምን አለ። ይሄ እኛ ሴቶች ላይ ያለ ችግር ሊሆን ይችላል። ግን አንዲት ሴት ዝቅ የምትለው ስቲል ነው ለልጆቿ፣ ለትዳሯ፣ ለቤቷ ብላ ነው እንጂ ማንኛውም ሴት ዝንጥ ብላ ለብሳ ተውባ መኖር እኮ የሚጠላ ሰው የለም። በሁለተኛ ደረጃ ኢትዮጵያና ሳዑዲ አረቢያም ሆነ ዱባይ አረብ ሀገር አንድ አይደለም። ግዴታ አንድ ሰው ኢትዮጵያ ሲሄድ ይቀየራል። ግን ሰውን ከነማንነቱ እንደገና ደግሞ እቺ ሴትዮ ዝቅ ያለችው የጠቆረችው የከሳችው ምናምን ልጆቿን ለማሳደግ ብላ ነው። ሁሉን ነገር ተታው ዱባይ ሄዲያ ግን ስታራግፈው ሁሉንም በቃ ኦፍ ኮርስ ያምርባታል። አሁን አማረብሽ። እሺ አንተ እንዳላወርድ ሰው እንዳልጠራብ አርፈ ተቀመጥ። እዚህ ላይ ስቶፕ። እየተዋወቅን ማለት እየተዋወቅን ለምን እየተዋወቅን ፎሎ እኮ እያደረጉ ነው ገና ለገና። ለማንኛውም እንግዲህ እኔ እዚህ ጋር መናገር የምፈልገው ነገር ምንድን ነው? በመጀመሪያ ደረጃ ሶሻል ሚዲያ ላይ እንዲያውም የሆነ ቦታ ላይ እሱ ራሱ ብሏል፣ አንቺ የምትቀኝብኝ ሴቶች ጋር ስለመሄድ ምናምን ብሏል ማለት ነው። በእርግጥ እሷም ትንሽ የሆነ የመንቀልቀል ባህሪ አላት እንዲያየዋት ከሆነ ከበፊትም እንደማውቃት ማለት ነው። ብትንቀለቀልም ግን ሴት ልጅ ትዳሯን ለማዳን ማንኛውም ነገር ታረጋለች። ከዛ በኋላ ሲጠናባት ግን ኋላስ ጭቅጭቅ ካቆመች ያቺ ሴትዮ በቃ ወስናለች ለመለየት። ምንም ሌላ ታሪክ የለውም። እንዲሁም እኛ ሴቶች ላይ ያለው ችግር ምንድነው? ቤታችን ልጆቻችን ስንል ራሳችንን እንጥላለን። ወንዶች ደግሞ ያችን እንደ አጋጣሚ ይጠቀሟትና ወደ ሌላ ጎራ ይሄዳሉ ማለት ነው። ለማንኛውም እንግዲህ ምክርና ቡጢ ለሰጪው ቀላል ነው። አብዛኛው ሶሻል ሚዲያ ላይ መካሪነን የሚሉ ሰዎች በጣም በሚያሳዝንና በሚገርም ሁኔታ የራሳቸው ላይፍ ገደል የገባ ነው ማለት ነው። እንግዲህ እሷንም ጸባዋን እንግዲህ አስተካክሎ እሱንም በየሴቱ ስር ከመሽለጥለጥ እኔ ወላሂ በጣም ብዙ ጊዜ ስለሚሽለጠለጥ ትዳር ያለው አልመሰለኝም ነበር። ግን ጎበዝ ናት። እስካሁን ድረስ ምንም ነገር ሳታወጣ ሁሉን ነገር ችላ መኖሯ ራሱ በጣም ጎበዝ ናት። ቪዲዮ እንዳይረዝም ነው እንጂ ብዙ ያወሩት ነገር አለ፣ ግን ጥቅም ነገር ስለሌለው እኛ ሴቶች ግን በቃ ራሳችንን መጣል የለብንም። አንደኛው ነው። ሁለተኛው ደግሞ በቃ ማንነታችንን ማሳወቅ ጠንካራ መሆን አለብን። በቃ እኔ እንጃ እኔ እንዴት እንደምላቸው አላቅም። ብቻ ግን አሁን እሱ ለገበያ ቀርቧል። እንግዲህ ገበያው ላይ ይሸጣል አይሸጥም አብረን እናያለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።